ሰላም ሰላም ያራክሽ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በሜሮን እስጢፋኖስ ስሪ ሊትል በርድስ ቦብ ማርሌ ከቨር ኦኬ። እሱን ከእናንተ ጋር አብረን ፈታ ዘና እያልን እናያለን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ወይ አይ ቲንክ እንደ ሳሌም ገብረ ህይወት በባህላዊ ነው አይደለ? ከቨሩን የሰራው ይኸውላ ዳውሪ እዲ ደግሞ በጣም ነው የሚያምረው። የምሬ ነው። ሳሌም ገብረ ህይወት የኤታ ጀምስን ነበረ እንደዚህ የሰራችው። እሱ ደግሞ የቦብ ማርሌ በማሲንቆ ምናምን በጣም የሚያምረው እግዚአብሔር ዩኒክ ነው። ይኸውላ ማሲንቆ ለምንድን ነው ግን ኳሊቲ በ360 ነው ያደረጉት የለቀቁት? ለምን እንደዛ እንዳደረጉት አልገባኝም። አይ ቲንክ ትክክለኛው ነው አይደል? መቼስ ሌላች ያ ሶሪ የሆነ አሬንጅመንቱ በጣም ነው የሚያምረው። እግዚአብሔር በጣም ነው የሚያምረው አሬንጅመንቱ። በጣም ነው የሚያምረው። እግዚአብሔር ጽድት አድርገው ነው የሰሩት ማለት ነው። ኧረ ክሬቲቪቲ ግን ሌላ ታሪክ እየገባ ነው። ከቨር ራሱ አይመስልም። ዋ ብሮ በጣም የሚያምረው እግዚአብሔር የሆነ ማሲንቆ የሚገባበት ቦታ ከዛ ዋሽንቱ የሚገባበት ቦታ ጭራሽ የውጭ ዘፈን ራሱ እኮ አይመስልም።
አብዛኛው የታገ በሬጌቶን ከዛ በኋላ በጊታር ነው የቦብ ማርሌ ዘፈኖች አብዛኞቹ ማለት ነው። ግን በቃ አብዛኛው ደግሞ ከቨር ምናምን ሲሰራ ልብ ብላችሁ አይታችሁ ከሆነ የሆነ በቃ አለ አይደለ ከኦሪጂናሉ አንፃር የሆነ የሚደብር ነገር አለው። ግን ይሄ በባህላዊ አድርገው ሁለተኛ ዙር ነው እንትናን እያየው ያሉት የሜሮንም ማለት ነው። መታወቋ ከሆነ የኤታ ጀምስን የሰራችው ሳሌም ገብረ ህይወት ከዚህ በፊት እንደውም ሪያክት አድርገው ደግሜ እሰራዋለሁ እሱን ቪዲዮ እና እሱንም አይታችሁ ከሆነ እንዲህ በባህላዊ ሙዚቃ ነው የውጭን ዘፈን በባህላዊ ሙዚቃ መሳሪያዎች አድርጋ ነው እና የሰራችው። የሆነ አንደኛ ዩኒክ ነው፣ ክሬቲቪቲ ያለው ግን ደግሞ ከቨር ነው። ያው ቪዲዮን ግን እንደገና አፕሎድ አድርጉት ኳሊቲውን የበለጠ ጨምራችሁ ማለት ነው። እንዴ በካሜራ ተቀርጾ ኳሊቲ 360 በጣም የተመታ ነው። የኔ ራሱ እኮ ቴኔቲ ነው። አይ ቲንክ እንደዛ ቢያደርጉት አሪፍ ነው። ኤይ ግን የቦብ ማርሌ ዘፈን ምን ያህል ፓወርፉል እንደሆነ የምታውቁት ኢቭን አሁን ከቨር ተሰርቶበት ራሱ ግጥሞቹም ዜማዎቹም ምን ያህል እንደሚያምሩ ነው። በቃ እና ግዴታ አይደለም ልላችሁ ነው። በቃ እንዲህ ይቻላል። በራስ ነገር ራሱ ምርጥ አድርጎ ከቨር ግዴታ ከቨር ሲሰራ ቦብ ማርሌ የተጠቀመውን ጊታር መጠቀም ግዴታ አይደለም፣ ወር ደግሞ እሱ እንዳደረገው ማድረግ አይደለም። ከቨር መስራት ማለት ቢቻል አሻሽሎ መስራት ነው ከኦሪጂናል። ግን ከኦሪጂናል አብዛኛው ጊዜ አሻሽሎ ሰው አይሰራው። ግን ደግሞ እንደዚህ የተለየ አድርጎ መስራት ይቻላል። እና የምር በጣም ነው የወደድኩት። ሁለተኛ ዙር እያየው ነው አሁን፣ ሁለተኛ ዘፈን ማለት ነው። ብቻ ቀጥሉበት። የምሬ ነው የምላችሁ። እንዲህ አይነት ነገር ማየት በጣም የምወደው። ያ ሪያክት እንዳደርግላችሁ የምፈልጉትን ሙዚቃ ኮሜንት ላይ መጻፋችሁ እንዳረሱ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሁላችሁንም እወዳችኋለሁ። ባይ